ሰላም ሰላም እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ እንድናይ የምንፈልገው ደግሞ ቢዝነስ እና ኢጎ የሚለውን ነገር እንድናይ ፈልጌያለሁ። ኢጎ ለቢዝነሶቻችን ለምንጀምራቸው እያንዳንዱ ቢዝነሶች ትልቁ እንቅፋትና ትልቁ ጠር ነው። ኢጎ እኔ ያውቃለሁ፣ እኔ ብቻ ነኝ የማውቀው፣ እኔ ስለማውቅ ራሴ እንደፈለኩት አደርጋለሁ የሚለው ነገር በውስጣችን የምንሰጠው ለራሳችን የምንሰጠው ልዩ ትኩረትና ልዩ ነገር ኢጎአችን ቢዝነሳችን ላይ የሚያመጣው ተጽዕኖ ምንድነው የሚለውን ነገር በተወሰነች ደቂቃ የተወሰነች ነገር ልንነጋገር እፈልጋለሁ። ኢጎ እኔ ያውቃለሁ፣ ከኔ ውጪ ማንም አያውቅም፣ እኔ ብቻ ነኝ የማውቀው ስለዛ ነገር ብሎ ራስን ከፍተኛ ግምት መስጠትና ለራስ ትልቅ ቦታ መስጠት ነው። ለራሳችን ትክክለኛ ቦታ መስጠት ተገቢ ነው። ቢዝነሶቻችን ላይ ግን ከኛ የተሻለ ከኛ ቀድሞ የጀመረ ወይም ደግሞ ከኛ በፊት ያሉ ቢዝነስማኖች አሉ። ከነሱ ልምድ መውሰድ እንዲሁም ደግሞ እነሱ የደረሱበትን እነሱ ያለፉበትንና እነሱ የተሳሳቱትን ስህተት ላለመድገም እኛ በተሻለ ከነሱ እውቀት ማግኘት አለብን። ስለዚህ ቢዝነሱ ከጀመርንበት ጊዜ ጀምሮ ትልቅ ስኬት እንደምናስመዘግብ አርገን ለራሳችን ትኩረት ሰጥተን ለራሳችን ልዩ ቦታ ሰጥተን ገና ከጅምሩ ለጀመርነው ቢዝነስ ከፍተኛ ስኬታማነትን ግምት ሰጥተን የምንጀምር ከሆነ የጀመርነው ቢዝነስ ላይ ተጽዕኖ ያመጣል። ይህ ሲባል በጀመርነው ቢዝነስ ላይ ኪሳራም አለ፣ ማትረፍም አለ። እንዴት አድርጌ ማትረፍና እንዴት አድርጌ መክሰር የለብኝም የሚለውን ግምት መውሰድ አለብን እንጂ ቀጥታ ለጀመርነው ቢዝነስ እንትና ስለተሳካለት እኔም ይህንን ቢዝነስ ጀምሬ በእርግጠኝነት ይሳካልኛል ብሎ ለጀመርነው ቢዝነስ ልዩ ቦታ መስጠት። ከዚህ በፊት ደግሞ የጀመሩት ሰዎች ምንም አይነት ችግር እንዳልገጠማቸው አድርገን የምናስብ ከሆነ የጀመርነው ቢዝነስ ላይ ከፍተኛ ተጽዕኖ ያመጣል። ስለዚህ ለምንጀምረው ቢዝነስ ትክክለኛ ግምት መስጠት ተገቢ ነው። ትርፋማነቱም ደግሞ ማመን ተገቢ ነው። ላለመክሰር ግን ብዙ መንገዶችን መሄድ አለብን። በተለይ ቢዝነስን ስንጀምር ብዙ ሀስሎች አሉ። እነሱን ሀስሎች በኢጎ አማካኝነት ሳይሆን ዝቅ በማለት ከሌሎቹ በመማር ማሳለፍ ነው የሚገባው። ስለዚህ ከሌሎቹ ትምህርት ለመውሰድ ራስን በማዘጋጅ የሚያውቁትን እውቀት ከሌሎቹ ጋር በመደመር ሌሎቹ ከጀመሩት ጋር በመደመር ወይም ደግሞ ሌሎቹ የሚያውቁት ከዚህ በፊት ከእርሶ በፊት ቢዝነስን የጀመሩት ሰዎች እውቀት መውሰድ። ሁሉም ምክር ጠቃሚ ነው ብዬ አላምንም። በእኔ አመለካከት ሁሉም ምክር ከምን አንግል ነው እየመከሩ ያሉት የሚለው ነገር ራሱ አጠያያቂ። ለምን ቢባል አንዳንዱ ሰው ከምቀኝነት ወይም ደግሞ የኛ ስኬት ካለመፈለግ የሚመከሩ ምክሮች አሉ። አንዳንዱ ደግሞ በበጎነት በቅንነት የሚመከሩ ምክሮች አሉ። አንዳንዱ ደግሞ እውቀትን ካለማወቅ ማለት ስለዛ ቢዝነስ ሐሳቡ እውቀቱ ሳይኖራቸው ግዴታ ግን ምክር መስጠት አለብኝ ብለው ስለሚያስቡ ብቻ የሚሰጡ አሉ። አንዳንዱ ደግሞ ትክክለኛ ነገር የሚመክሩ ናቸው። ትክክለኛ ምክር የሚመክሩ ሰዎች አሉ። ስለዚህ የሚጠቅመንን ምክር በመቀበል ሁሉም ምክር ሳይሆን የሚጠቅም ምክር ከዛ ጋር ሊሄድ የሚችል ምክርን በመቀበል ለቢዝነሳችን ግብአት በማድረግ መጓዝ አለብን። ከሌሎቹ መማር አለብን። ኢጎ እንዳንማር ያደርገናል። እኔ ብቻ አውቃለሁ እንድንል ያደርገናል። ስለዚህ ቢዝነሳችን በኢጎ የሚመራ ከሆነ እንዲወድቅብን ያደርገናል ማለት ነው። ሌላው ደግሞ መሀል ላይ ቢዝነሱን ጀምረን እየሰራን እያለ ደግሞ ስኬትን ስናገኝ ስኬቱ መጣ። ምናልባት ስኬቱ መጥቶ ደግሞ የሚመጣ ኢጎ ከሆነ የሚይዘን ኢጎ ከሆነ ልክ ስኬቱ ሲመጣ እኔ አሳካሁት፣ እኔ በራሴ ጥረት አሳካሁት፣ በራሴ ትጋት በራሴ ብርታት አሳካሁት ብሎ ለራሳችን ልዩ ቦታ ልዩ ግምት እንድንሰጥ ያደርገንና ከዛ በኋላ የሚመጡ ነገሮችን ደግሞ እንዳንጋፈጣቸው ከዛ በኋላ የሚመጡ ነገሮችን ደግሞ እንዳንቀበላቸው ያደርገናል። መሀል ላይ እንድንቀር ያደርገናል ማለት ነው። ቅድም እንዳልኳችሁ ስንጀምር ልዩ ትኩረት ስኬታማ ውጤታማ ብቻ እንደምንሆን አምነን ስንጀምር የሚመጡብንን ቻሌንጆች እንዳንጋፈጥ ያደርገናል። ከዛ በኋላ ተጋፍጠን ደግሞ ወይም መሀል ላይ ደግሞ ስኬት ሲመጣ ደግሞ ኢጎአችን የሚጀምረን ከሆነ እኔ በዚህ ምክንያት እኔ እንደዚህ ስለሆንኩ ብለን የምናደርግ ከሆነ ከሌሎቹ የቡድን ስራ እንዳንሰራ ያደርገናል።
ከሰራተኞቻችን የሚመጡ ምክሮችን ከሰራተኞቻችን አስተያየትን እንዳንቀበል ያደርገናል። በእኔ ጥረት ነው ያመጣሁት ማንም አያስፈልገኝም እኔ ብቻ ነኝ የሚለውን ነገር ስኬትን እንዳያስቀጥል ያደርገናል። የመጣውን ስኬት እንዳያስቀጥል ያደርገናል። ስለዚህ መሀል ላይ ስኬት ሲመጣ የመጣውን ስኬት መንገዶችን ቃኝቶ ተከትሎ ለቀጣዩ ስራ መዘጋጀት ስለዚህ የግሩፕ ስራን የቲም ስራን መልመድ አለብን። ከሌሎቹ ምን የተሻለ ነገር አለ፣ የመጣንበት እርምጃ እንዴት ነው፣ ቀጣዩስ እንዴት መሆን አለበት የሚለውን ነገር በመገምገም ስኬት ላይ ስኬትን እየጨመሩ መሄድ ይቻላል ማለት ነው። ሌላኛው ነገር ደግሞ ኢጎ ሲኖርብን ስንወድቅ ገና ስንጀምር አይተናል፣ ስኬት ሲመጣ አይተናል። ቀጥሎ ደግሞ ስራው ሳይሳካልን ሲቀር ወይም ደግሞ ቢዝነሱ ሳይሳካልን ሲቀር ይህንን ስላላደረግኩ ነው ብለው ኃላፊነትን ከመውሰድ ይልቅ በሌሎቹ ማሳበብን፣ ወደ ሌሎቹ መክፋትን፣ በሌሎቹ ላይ ጥፋተኝነትን ማላከክን ያደርጋል። ስኬቱ እኮ ያልመጣው እንትናንትን ስላደረገኝ ነው፣ እንትናንትን ስላላረገልኝ ነው፣ እንትናንትን ስላልሆነልኝ ነው የሚለውን ነገር አምነን እንዳንቀበል በዚህ ክፍተቶች ምክንያት ስኬቱን ላይመጣ ይችላል። ቢዝነሱ ሊበላሽብኝ የቻለበት ምክንያት በዚህ ምክንያት ነው የሚለውን ነገር ከመቀበል ይልቅ በሌሎቹ ላይ የማሳበብ በሌሎቹ ላይ የማላከክ ስሜትን ያሳድራል። ስለዚህ ኢጎ ሲኖርብን ቢዝነስ ላይ ከፍተኛ ችግር ያመጣል፣ ከፍተኛ ክፍተት ያመጣል። ስለዚህ ምንድነው ማድረግ ያለብን? ከኢጎ ተላቀን ነው ቢዝነስን መጀመር ያለብን። መሀል ላይም ሊመጣብን አይገባም፣ ስኬትም ሲመጣ አይገባም፣ ስንጀምረውም ኢጎ ሊኖርብን አይገባም። መሀል መጨረሻም ላይ ሳይሳካልን ቀርቶ ደግሞ ከቢዝነስም ስንወጣ፣ በነገራችን ላይ ቢዝነሶች ሳይሳኩ ስንወጣ እንደ ከሰርን እንደ ጥፋተኝነት ስሜት የተለመደው ከሰርኩ አልሆነልኝም የሚል ስሜት ነው። ግን መማር ነው፣ ትምህርት ነው። ከአንዱ ስኬት አንዱ ነገር አልተሳካም ማለት ያልተሳካበትን ምክንያት በመያዝ ያልተሳካበትን መንገድ በመገምገም ለቀጣይ ቢዝነሶቻችን የተሻለ መንገድ እንድንፈጥር ያደርገናል። ለተሻለ መንገድ ቀጣዩ መንገድ የተሻለና ጥሩ መንገድ እንዲሆንልን ያደርገናል። ስለዚህ ያልተጓዝንባቸው መንገዶች አሉ፣ ያላየናቸው መንገዶች አሉ። በመክሰራችን ምክንያት ቁጭ ብለን መገምገም ነው ያለብን። ለምን ከሰርኩ? እንዴት ከሰርኩ? ምን አጥፍቻለሁ? ምን ስህተትን ሰርቻለሁ? ምን ጥንካሬ ጎን ነበረኝ? ምን አሪፍ ጎን ነበረኝ? ስለዚህ አሪፉን ጎን ይዞ በመቀጠል ያልሰራንበትን ክፍተት የነበረብንን ነገር ደግሞ በማስተካከል ለተሻለ ለቀጣዩ ቢዝነሳችን የተስተካከለ ነገርን መፍጠር ይገባናል። ስለዚህ ከኢጎ የነፃ ነገር ያስፈልገናል። አይምሮአችን ሊሞላ የሚገባው ማንኛውንም ቢዝነስ ስንጀምር በትህትና ሊሆን ይገባል። ትህትና ውስጣችን የተሞላ ሊሆን ይገባል። ስለዚህ ማንኛውም ቢዝነስን ስንጀምር ቢዝነሶቻችን ላይ ትህትና ያስፈልጋል። ከሌሎች መማር ያስፈልጋል። ኢቭን ከሰራተኞቻችን በደንብ መማር ያስፈልጋል። አብዛኛው ሰራተኛ አንዳንዴ የሚያየው ችግር ይኖራል፣ ፊት ለፊት የሚያየው ችግር ይኖራል። ያንን ችግር ከነሱ መስማት ያስፈልጋል። ምን አይነት ችግሮችን ከኛ በተሻለ የሚያዩዋቸው ችግሮች ይኖራሉ፣ መቀበል ያስፈልጋል። ከከስተመሮቻችን ከሚጠቀሙት ከስተመሮቻችን የሚሰጡንን አስተያየቶች መቀበል ያስፈልጋል። ምንድነው ማስተካከል ያለብን? ያዩት ችግር ክፍተት ምንድነው? የጥንካሬ ምንድነው የሚለውን ነገር መቀበል ያስፈልጋል። ሁል ጊዜ ለመማር ደግሞ ዝግጁ መሆን ያስፈልጋል። ቢዝነስ ላይፍ ታይም ትምህርት ነው። ማንኛውም ቢዝነስ ብቁ ነው የሚባል የለም። ከአንድ ቀን ወደ ሌላ ቀን፣ ከሌላ ቀን ወደ ሌላ ቀን ትምህርት ነው። ቢዝነስን ምንም ጊዜ እንደ ጦርነት እንድታዩት ፈልጋለሁ። ጦር ሜዳ ሄዳችሁ መዘናጋት የሚባል ነገር የለም። ውድድር ነው ሁሌ። በዚህ ጊዜ ደግሞ ከፍተኛ ውድድሮች አሉ። አሁን ላይ ከፍተኛ ውድድር ነው ያለው። ስለዚህ ውድድሩን ለማሸነፍ ግዴታ መወዳደር ያለብን ሁሌም ነው። ሁሌ ስንወዳደር ደግሞ እጅ መስጠት የለብንም። ሁሌ ለአሸናፊነት መዘጋጀት አለብን። ስለዚህ አንዱ ከአንዱ የተሻለ ነገር መፍጠር አለብን። ሁሌም ተመሳሳይ ነገር አያስፈልግም። ምንም ጊዜ ስታስቡት ቢዝነስን አባቶቻችሁ የመጡበትን መንገድ እናንተ መምጣት የለባችሁ። ከነሱ የተሻለ መሆን አለበት። እናቶቻችን የመጡበትን መንገድ እኛ መጓዝ የለብን። ከነሱ አንድ እርምጃ የተሻለ መሆን አለበት። ጊዜውም የሚፈልገው እንደዛ ስለሆነ ማለት ነው። ስለዚህ መጀመሪያ ስትነሱ ግን ኢጓችሁን ማስወገድ አለባችሁ። መጀመሪያ እንትና ስለተሳካለት እኔም በትክክል ወዲያውኑ ይሳካልኛል ብላችሁ አይምሯችሁን
ማሳመን የለባችሁም። ቻሌንጅ ነው። ቻሌንጁን መወጣት አለባችሁ። ከፊታችሁ ያለውን ነገር መወጣት አለባችሁ። ስለዚህ እነሱ ስትደማምሩት፣ እነሱ ስትሻገሩት ነው የተሻለ ነገር መፍጠር የምትችሉት። ስለዚህ ኢጎ ቢዝነሳችሁን ሲጀምሩ አስወግዱ። መሀል ላይ ስኬት ሲመጣና የተሻለ ነገር ሲመጣ ኢጎ ሊኖራችሁ አይገባም። ለቀጣይ ዝግጅት ማድረግ አለባችሁ። ስንወድቅም ደግሞ ጥሩ ትምህርት ወስደንበታል። ሁሌም የምንወድቀው ወይም ደግሞ የማይሳካልን በሌሎች እንድናሳብብ ወይም በአንዳንድ ነገሮች ምክንያት እንድናደርግ ሳይሆን ቁጭ ብለን መጻፍ አለብን። ያልተሳካልን ያልተስተካከለውን ነገሮችን ጥንካሬውንም ክፍተቱንም ተዘጋጅተን ለቀጣይ ቢዝነሶቻችን ዝግጁ መሆን አለብን እላለሁ። ስላዳመጣችሁኝ አመሰግናለሁ። ቢዝነስና ኢጎ የሚለውን ነገር ዛሬ ለማየት ሞክረናል። ላይክ፣ ሰብስክራይብ በማድረግ አብራችሁን ቀጥሉ። እንቀጥላለን። አመሰግናለሁ። መልካም ጊዜ